በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱስ ቂርቆስና የቅድስት ኢዮልጣ ታሪክ ከትርጉማቸው ስንጀምር ቂርቆስ ማለት የግሪክ ቃል ሲሆን ትርጉሙ ደግሞ የእግዚአብሔር ቀን ወይም ደግሞ የእግዚአብሔር ምሕረት ማለት ነው። በተጨማሪም ቂርቆስ ማለት ጥዑም መዓዛ ወይም ደግሞ ያማረ ሽቱ ይባላል። ንጉሥ ቆስጠንጢኖስ የእናቱ እና የራሱን ታሪክ በጣም ያደንቅ ነበር። ታሪካቸው የሰማው ደግሞ የቅድስት ኢዮልጣና የቅዱስ ቂርቆስ አገልጋይ ከሆነች ከሶፊያ ነው። እዛ ምድጃው ላይ እኮ አለ ሲበስል ወዲያውኑ እንበላለን። እየዋሸሽኝ ነው እንዴ? ምን እያልሽ ነው? ምድጃ ላይ ውሃ ከተጣደበት ድስት ውጭ ሌላ ምንም የለም። ምን ላድርግ ልጄ? ተግተን ብንጸልይ እኮ እግዚአብሔር በረከቱን ይልክልናል። ትናንት ሌሊቱን ሙሉ ስጸልይ ነው ያደርኩት። በተቸገራችሁ ጊዜ እኔ ረዳት ሆናችኋለሁ ላለው ጌታ ጸሎቴን ከማቅረብ ቸል አላልኩ። እንጸልይ እስኪ ልጄ። ጌታ ሆይ አንተ ቸል እንደማትለን አውቃለሁ። በተለይ ስለ ሕፃን ወንድሜ ስትል። ማነው? በሩን ክፈች እስኪ እኔ ልጅ። እንደምን አላችሁ? ግቡ እባክህ። እንዳንቺ ያለች የተከበረች ሴት ትጎበኘኝ ዘንድ አይገባም። ሁላችንም አንድ ነን። ይህችን ጥቂት ነገር ላንቺና ለልጆችሽ ብዬ አምጥቼልሻለሁ። አንቺ ለእኛ ከእግዚአብሔር የተላክሽ መልእክተኛ ነሽ። መጽሐፍ ቅዱስ እናት ልጇን ትረሳ ይሆናል እላችኋለሁ፣ እኔም አልዘነጋችሁም ይል የለም እንዴ? እግዚአብሔር ይባርክ። ማንም ክርስቲያን የሆነ ለሁሉ እንዲሁ ቸርነትን ማድረግ ይገባዋል። ሁሉም ክርስቲያን አንድ ሐሳብ ሊኖረው ይገባል። እንዲህ ሲሆን ነው አንዱ ለአንዱ መተሳሰብ የሚኖረው። ደህና ሰንብቱ። እግዚአብሔር ይባርካችሁ። ስለ ቸርነትህ አመሰግንሃለሁ። ልዕልት ሆይ በጉብኝቶ በጣም ክብር ተሰምቶናል። እርስዎ ግን መምጣት አያስፈልጎትም ነበር። እስረኞችን በሚገባ እየተንከባከብናቸው ነው። እስረኞቹን እኔው ራሴ መጎብኘቴ በጣም ያስደስተኛል። እግዚአብሔር ይባርኮት። ለዚህ ፍቅሮ ዋጋዎትን አያሳጣዎት። ይግቡ። አምላኬ ሆይ እኔ ንጹሕ ነኝ፣ ወንጀለኛ እንዳልሆንክ አንተ ታውቃለህ። አንድ ነገር አድርግ እንጂ ያንቺን ትእዛዝ እኮ ነው የምንጠብቀው። ክርስቲና ምን እንደምፈልግ ታውቂ የለ? ሂጂና እስረኞቹ የሚያስፈልጋቸው ነገር ካለ አጣሪ። አንቺ ደግሞ የቀረውን ነገር አከናውኚ። እግዚአብሔር ይባርክሽ ልዕልት ሆይ፣ አንቺ ብቻ ነሽ ጠያቂ። ምንም እንኳን በእነሱ ምክንያት ብታሰርም ባለቤቴና ልጄ እንዲጠይቁኝ አልተፈቀደላቸውም። ስለ ባለቤትህና ልጅ ጉዳይ ምንም ነገር እንድትጨነቅ አልፈልግም። በየጊዜው እኔ እየሄድኩ ጠይቃቸዋለሁ። የሚያስፈልጋቸውንም ሁሉ እያቀረብኩላቸው። ግን ልታሰር አይገባኝም ነበር። የታሰርኩት የልጄን ረሃብ ለማስታገስ አንድ ሙልሙል ዳቦ ለመስረቅ ስሞክር ተይዤ ነው። ስርቆት መቼም ወንጀል ነው። ሕግ ደግሞ ሕግ ነው። ከስር የማስለቀቂያ ፍቃድህን አንተን ወክዬ አስገብቼልሃለሁ። እንደሚቀበሉኝ ተስፋ አለኝ። ማመልከቻ ተቀባይነትን ያገኝ ዘንድ ጸልይ። ጸሎት? እግዚአብሔር ይባርክሽ። እንዴት እንደምጸልይ አንቺ ነሽ። ጸሎት በእስር የገጠመኝን ጭንቀት አቃሎልኛል። በምጸልይበትም ጊዜ አምላኬ እኔ ጋር እንደሆነ ይሰማኛል። ትክክል ነህ። በየትም ቦታ ሆኖ መጸለይ አምላካችን ከኛ ጋር እንዳለው ነው እንዲሰማን ያደርጋል። ክብርት ሆይ እግዚአብሔር ይባርክሽ። ውለታሽን እንዴት አድርጌ እንደምከፍለው አላውቅም። ካንተ ብዙ ውለታ እጠብቃለሁ። ዓይኔን እንኳን አውጥቼ እንድሰጥሽ ብትጠይቂ በደስታ ሰጥሻለሁ። ሰላም ላንተ ይሁን ወንድሜ። እኔን ክብርቱ ወንድሜ ብለው ጠሩኝ። ለእኔ እኮ ያ አይገባም። መጽሐፍ ቅዱስን ታነብ የለ እንዴ? ወንድሜ ብዬ እንድጠራህ ያደረገኝ የእግዚአብሔር ቃል ነው። እግዚአብሔር ይባርክ። መጽሐፍ ቅዱስን እንዳደንቀው እንዳነበው
ያደረጉኝ እርሶ ነው። ጥሩ። ሁሌም ስታነብ ለእኔም ጸልይልኝ። የድንግል ማርያም የሰማዕታትና የጻድቃን ጸሎት ከእርሶ ጋር ይሁን። ሰላም ለእናንተ ይሁን። ሰላም ላንቺ እህታችን። እንኪ ላንቺ ደግሞ ይኸውልሽ መጽሐፍ ቅዱስ። እንኪ ላንቺም። እግዚአብሔር ይባርክሽ። አንቺ ብቻ ነሽ የምትጠይቂኝ። ትፈልጊው የነበረውን መጽሐፍ ቅዱስ ይኸውልሽ። እንድንጸልይ ካስተማርሽን ጊዜ ጀምሮ በየቀኑ እየተሰበሰብን እንጸልያለን። እንዲለቋችሁ ለማድረግ እየጣርኩ ነው። እንኪ ልዕልት ሆይ እግዚአብሔር ይባርክሽ፣ እግዚአብሔር ይባርክሽ። ግን ከስር በተለቀቃችሁ ጊዜ ሁላችሁንም በቤተ ክርስቲያን እንዳገኛችሁ እፈልጋለሁ። ይህም ቤተ ክርስቲያን ነው። ፍትህ አጥቼ በሕይወቴ ሙሉ ተንገላትቻለሁ። ሳስበው ይሁ ያለ አግባብ የምሞት መስሎ ይሰማኛል። ሶፊያ እንኪ አንቺ አደያቸው። እንዲህ ያሉ ቃላትን ከአንቺ መስማት አልሻም። በእግዚአብሔር ፍጹም ተስፋ አትቁረጪ። ፍትህ እንዲጓደል እግዚአብሔር ይፈቅዳል ብለሽ ታስቢያለሽ? እናስ ይህን ምን ትይዋለሽ? ይህማ ፈተና ነው። ይህም ፈተና ተጋፍጠሽ ከተወጣሽው ወደ እግዚአብሔር ይበልጥ ትቀርቢያለሽ። ይህ ፈተና ደግሞ የእሳት ያህል ነው፣ ወርቅን የሚያነጻ እሳት። ወርቅ እንኳን ወርቅ ሻጋታ ብረትም አልሆን። ዋጋ ያለሽ መስሎ እንኳን አይሰማሽም? የማረባ ነኝ ትያለሽ? ኃጢአትና ውርደትን እኮ ነው የተጋፈጥሽው። ይህ ታዲያ ወርቅ ነሽ አያሰኝሽም? ልዑል ይሁን እንጂ የሴትን ልጅ ክብር ሊደፍር ይችላል። ክብሬን አላስነውርም ስለው የአስተዳዳሪውን ስም አጠፋሽ ብሎ ነጀለኝ። እውነቱ መገለጡ አይቀርም፣ የእውነት ፍርድም መፈጸሙ አይቀርም። ልዑሉን ተቃውመው የአንጥረኛውን ሴት ልጅ ያምናሉ ብለሽ ታስቢያለሽ? ለምን አይሆንም? ቢያንስ ማመልከቻሽን ሊቀበሉሽ ይገባ ነበረ። ማመልከቻው ሞልቻለሁ፣ ጉዳይሽንም አስረግጬ ነግሬያቸዋለሁ። ይህ ልዑል ተብዬው እንዲሁ ከሌላ ሴት ጋር ችግር እንደነበረበት አረጋግጬ አሳውቂያቸዋለሁ። ልዩነቱ ግን ያንቺ አሻፈረኝ ባይነት ነው። ያንቺን ጉዳይ በአጽንኦት እንደሚያዩ ቃል ገብተውልኛል። ምህረት የሚያደርጉልኝ ይመስልሻል? ምህረት ከእግዚአብሔር ነው። አምላኬ ሆይ ክብርት ሆይ ጌታ ጸሎትሽን ሰምቷል። እኔ አላምንም። ስሚ ሊዲያ፣ ይህ ለሰው የሚቻል አይደለም፣ ለእግዚአብሔር ግን ሁሉ ይቻለዋል። አንድ ነገር ቃል እንድትገቢልኝ ይፈልጋል። ሕይወቴንም ሁሉ ለአንቺ ይሰጣለሁ። አይደለም፣ እንዲያው ቃል እንድትገቢልኝ የምፈልገው ነገር ከእስር ቤት እንደተለቀቅ የምትሰሪውን ሁሉ ለነፍስሽ ስትይ እንድታደርጊው ነው። ለማውቀው ሰው ሁሉ፣ ለጎረቤቶቼና ለራሴ ነፍስ ስል መልካሙን ሁሉ አደርግ። ቅድስት ኢየሉጣ ከአንድ የተባረከ ክርስቲያን ጋር ነበር የተጋባች። ኑሯቸው የሚያስቀና እንዲሁም ለክርስቲያኖች አርያ የሆነ የእግዚአብሔር ስም የሚከበርበት ነበር። ቤተሰባቸው ፍቅር፣ መተሳሰብና መከባበር መለያው ነበር። ልጇን እንደ እግዚአብሔር ፍቃድ ተንከባክባ የምታሳድግ መልካም እናት ነበረች። ይህ መልካም ሰብናዋ በእርግጥም ከልጅነቱ ጀምሮ በክርስቲያናዊ ስነ ምግባር ተኮትኩቶ ባደገ በልጇ ተገልጿል። ልጃቸው ቅዱስ ቂርቆስን በክርስቲያናዊ ስነ ምግባር ኮትኩተው ነው ያሳደጉ። እድሜው 1 ዓመት ከጥቂት ወራት በሆነ ጊዜ እኔ ክርስቲያን ነኝ ይል ነበር። ይህ ደግሞ ስሙ ቂርቆስ ብለው ለምን እንደሰየሙት ያሳያል። በግሪክ ቋንቋ ቂርቆስ ማለት እግዚአብሔርን የሚወድ ማለት ነው። አንድ ቀን ቂርቆስ ከመስዋዕቱ በፊት በሐዲስ ኪዳን ሰንበት ማለት የጌታ ቀን ማለት ነው እያለች ታስረዳው። ቅድስት ኢየሉጣ ከተወለደችበት ጀምሮ እስከ በሰማዕትነት ያረፈችበት በጣም የተባረከች ነበረች። በኢቆንዮን የተባለች ከተማ ተወለደች። ቅድስት ኢየሉጣ የመሳፍንት ወገን ስትሆን በጣም አሉ ከሚባሉ ባለጸጋ ሴቶች መካከል ናት። በዛም ጭምር በጣም መልካም ጸባይ አላት። ከሁሉም በላይ ደግሞ ራሷን ለቤተ ክርስቲያን የሰጠች የተባረከች ክርስቲያን ነበረች። በጸሎት ድሃ አደጎችን በመርዳት
ተነስታም ታደርግ ነበር። ስለ ክርስቶስ ሲሉ በእስር የሚንገላቱ በመጎብኘት ጊዜዋን ሁሉ እነርሱን በማገልገልና በመጎብኘት ታሳልፍ ነበር። ሕይወቷን ሁሉ በእምነት ጸንታ ነው ያሳልፈችው። ምክንያቱም እኔ መንገድና እምነት እና ሕይወት ነኝ፣ የሚያምነኝም ቢሞት እንኳን ሕያው ይሆናል የሚል የእግዚአብሔር ቃሉን አተግብራለችና